ሰላም እንዴት ናችሁ? ዛሬ በአንድ ጠቃሚ ቪዲዮ ተገናኝተናል። የአሜሪካ ቪዛ የምትፈልጉ ከሆነ ይህ ቪዲዮ ይጠቅማችኋል። በዚህ ቪዲዮ 4 ትልልቅ የአሜሪካ የቪዛ ማሻሻያዎች ላይ አንድ በአንድ እንሄድባቸዋለን። እነዚህ ለውጦች የተደረጉት በቅርብ ጊዜ የተደረጉ ለውጦች ናቸውና ቪዲዮውን እስከ መጨረሻ ብታዩት ይጠቅማችኋል። የመጀመሪያው ማሻሻያ ቪዛ ቫሊዲቲ ኤንድ ኢንትሪ ቼንጅ ብለን የምናውቀው ለውጡም የተከሰተው ጁላይ 8 2025 ጀምሮ የተደረገ ለውጥ ነው ማለት ነው። ይህ ምንድነው? ቪዛ ቫሊዲቲ ስንል አንዴ የምናገኘው የአሜሪካ ቪዛ ቫሊድ ሆኖ ኤክስፓየር ሳያደርግ የሚቆይበት ቆይታ ማለት ነው። ከዚህ ለውጥ በፊት እስከ 2 ዓመት ድረስ የሚቆዩ ቪዛዎች ይሰጡ ነበረ። ነገር ግን ከጁላይ 8 2025 በኋላ እየተሰጡ ያሉ ቪዛዎች 3 ወር ድረስ ብቻ ቫሊድ ሆኖ የሚቆዩ ቪዛዎች ናቸው። ሌላኛው ማሻሻያው የኢንትሪ ቼንጅ ነው። በዚሁ ለውጥ የተካተተው ኢንትሪ ቼንጅ ማለት ምንድነው? ከዚህ ቀደም መልቲፕል ኢንትሪን የሚፈቅዱ ቪዛዎች ነበሩ የሚሰጡት። ምን ማለት ነው? ቪዛው አንዴ ከሰጧችሁ በተደጋጋሚ ዩኤስ መግባት የምትችሉበት መልቲፕል ኢንትሪን አሎ የሚያደርጉ ቪዛዎች ነበሩ። አሁን ላይ እየተሰጡ ያሉ ቪዛዎች ግን ሲንግል ኢንትሪ ናቸው። አንዴ ብቻ ገብታችሁ እስክትወጡ ድረስ የሚያገለግላችሁ ነው። ገብታችሁ ከወጣችሁ በኋላ ድጋሚ በዛች ቪዛ መግባት አትችሉም ማለት ነው። ይሄ ለውጥ የትኞቹ ቪዛ ታይፖችን ነው አፌክት ያደረገው የሚለው ጋር ስንሄድ ቢ1 ቢ2 ቢዝነስ እና ቱሪዝም፣ ኤፍ እና ኤም ቪዛ ስቱደንት ቪዛ፣ ጄ1 ቪዛ ኤክስቼንጅ ቪዚተር፣ ኤች ኤል ኦ ፒ እና አር ቪዛዎች የስራ እና ስፔሻሊቲ ቪዛ ተብለው የሚታወቁት እና ሲ እና ዲ ቪዛዎች የካቢን ክሩ ቪዛ እና የትራንዚት ቪዛዎች እና ሌሎችም ነን ኢሚግራንት ቪዛዎች በዚህ ማሻሻያ አፌክት ሆነዋል ማለት ነው። ይህ ማሻሻያ አፌክት ላደረጋቸው ቪዛ ታይፖች ደግሞ ኢሚግራንት ቪዛዎች ናቸው አብዛኞቹ። እነዚህም የግሪን ካርድ ካታጎሪ ላይ የሚገኙት አፌክት አልሆኑም። ሌላው ደግሞ ከጁላይ 8 2025 በፊት የተሰጡ ቪዛዎችም ይሄ አዲሱ የፖሊሲ ለውጥ አፌክት አያደርጋቸውም ማለት ነው። ቀጥለን ሁለተኛው የተደረገው ትልቁ ማሻሻያ ጋር እንሂድ። በሁለተኛ ደረጃ የተደረገው ትልቁ ማሻሻያ ኢንተርቪው ዌቨር ፖሊሲ ቼንጅ ነው። ኢንተርቪው ዌቨር ማለት ምን ማለት ነው? አንድ አፕሊካንት ቪዛ ማመልከቻ ከሞላ በኋላ ለኢንተርቪው ኦፊሰር ጋር ይቀርባል። ኦፊሰር ጋር ለኢንተርቪው ሳይቀርብ ቪዛው ሊታደስለትም ሆነ አዲስ ቪዛ ሊሰጠው ብቁ ነው የሚባል አፕሊካንት ኢንተርቪው ዌቨር አፕሊካንት ነው ይባላል። ኢንተርቪው ዌቨር ላይ ይካተቱ የነበሩት አፕሊካንቶች አሁን ላይ ጠቧል ማለት ነው። ሞር ስትሪክት አድርገውታል። ሞር አፕሊካንት ኢንተርቪው እንዲያደርጉ ያደረጓቸው ነው። ይሄን ለውጥ አድርገዋል። ይሄ ለውጥ የተከሰተው ከሴፕቴምበር 2 2025 በኋላ ነው። አሁን በዚህ ሰዓት ኢንተርቪው ዌቨር አፕሊካንት የሆኑት የተወሰኑ ዲፕሎማቲክ ወይም ደግሞ ኦፊሻል ቪዛ ካታጎሪ ላይ መካተት የሚችሉት እንደነ ኤ፣ ጂ እና ሲ3 ቪዛ ታይፖች ሲሆኑ ሌሎች አብዛኞቹ አፕሊካንት ኢንተርቪው ዌቨሮች አይደሉም ማለት ነው። ከዚህ ቀደም ኢንተርቪው ዌቨር የነበሩ አፕሊካንቶችም እንኳን ከሴፕቴምበር 2 2025 በኋላ ኤምባሲው ኬዛቸው ካየው በኋላ ለኢንተርቪው ቅረቡ ሊባሉ ይችላሉ እና ኢንተርቪው ዌቨር ሞር ስትሪክት አድርገውታል፣ ናሮ አድርገውታል ማለት ነው። ሶስተኛው የተደረገው ማሻሻያ ጁን 2025 ላይ የተደረገ ማሻሻያ ነው። እሱም ሴኩሪቲ ስክሪኒንግ ማካተታቸው ነው። ይህ ሴኩሪቲ ስክሪኒንግ በብዛት ሶሻል ሚዲያ ስክሪኒንግ በማለት ይታወቃል እኛ ሀገር ላይ። እዚህ ስክሪኒንግ ላይ በተለይ ማድረግ ያለብን ነገሮች ላይ አንዳንድ ነገር ልበላችሁ። የመጀመሪያው እያንዳንዱ ሶሻል ሚዲያዎቻችን በአግባቡ መጥቀስ አለብን። ከ5 ዓመት ወዲህ የተጠቀምናቸው እያንዳንዱ ሶሻል ሚዲያዎቻችን መዘርዘር ያስፈልጋል። ሌላው እያንዳንዱ ሶሻል ሚዲያዎቻችን ላይ ፕራይቬሲ ሴቲንጉ ላይ ፖስቶቻችን ፐብሊክ መሆናቸውን፣ አካውንቱም ፐብሊክ ሆኖ አክሰሰብል መሆኑን ለኦፊሰሩ ቼክ ማድረግ አለብን። ሌላው ፖስቶቻችን ሪቪው ማድረግ ይጠበቅብናል። ሶሻል ሚዲያዎቻችን ላይ ፖስት የምናደርጋቸው ፖስቶች ሪቪው ማድረግ አፕላይ ከማድረጋችን በፊት ሪቪው ማድረግ ያስፈልጋል። ለምን? በእነሱ ፖሊሲ አንጻር ኤክስትሪሚስት አይዲዮሎጂ ብለው የሚያስቧቸውን ሀሳቦች ሰፖርት የምታደርጉ ናችሁ ብለው ካሰቡ ቪዛችሁ ሪጀክት ያደርጓቸዋል። ስለዚህ ይህ እንዳልሆነ እናንተ ፖስት የምታደርጓቸው ኮንተንቶች ከነሱ ፖሊሲ አንጻር በማየት ማስተካከል ያስፈልጋል። ሌላው ፎልስ ኢንፎርሜሽን ሼር የምታደርጉ ናችሁ ወይም አይደላችሁ የሚለው ፖስት የምታደርጉት መረጃ ፎልስ ኢንፎርሜሽን የምታስተላልፉ ከሆነ ቪዛችሁን ስቲል አፌክት የማድረግ አቅም አለው። ስለዚህ ፖስቶቻችሁ ቼክ ማድረግ ያስፈልጋል። ሌላኛው ኢንኮንሲስተንት ኢንፎርሜሽን ሼር የምታደርጉ ምን ማለት ነው? ኢንኮንሲስተንሲ ምንድነው የሚያካትተው? ዲኤሳችሁ ላይ
የሞላችሁት የእናንተ ኢንፎርሜሽን አለ። ስለ ስራችሁ፣ ስለ ትምህርታችሁ፣ ስለ ትራቭል ሂስትሪያችሁ የሞላችሁት መረጃ አለ። ያን መረጃ እና ሶሻል ሚዲያ ፕሮፋይሎቻችሁ ላይ ደግሞ ስለ እናንተ የምታወሩትና ሼር የምታደርጉት መረጃ የማይገናኝ ሆኖ ከተገኘ ኢንኮንሲስተንት ናችሁና ቪዛችሁ ዲና የመደረግ እድሉ ሰፊ ይሆናል። ስለዚህ ሶሻል ሚዲያዎቻችን ላይ ኦልዌይስ ሼር የምናደርጋቸው መረጃዎችና ስለኛ ያለው ፐብሊክ ኢንፎርሜሽን ቫሉ አለው ማለት ነው። በአራተኛ ደረጃ የተደረገው ማሻሻያ ዴስ 160 ሰሚት መደረግ ይኖርበታል አፖይንትመንት ለመያዝ። ይሄ ነው የተደረገው ማሻሻያ። ከዚህ ቀደም እዚህ ስክሪኑ ላይ የምታዩት ቪዲዮ ላይ በደንብ ቪዛ አፕሊኬሽን ፕሮሰሳችሁ እንዴት መምሰል እንዳለበት አንድ በአንድ እየሰራሁ አሳይቻችኋለሁ። በዚህ ቪዲዮ እንዳሳየዋችሁ አንድ አፕሊካንት ለቪዛ ኢንተርቪው ከመቅረቡ በፊት ዲኤስ አይዲ ስለሚያስፈልገው ዲኤስ 160 አፕሊኬሽን ፎርም መሙላት ይጠበቅበታል። ነን ኢሚግራንት ቪዛ አመልካቾችን ዲኤስ አይዲውን ካገኘ በኋላ ግን ኢቭን ዲኤሱ ጨርሶ ሰሚት ሳያደርገው ሄዶ የአፖይንትመንት ዌብሳይቱ ላይ እዚህ ሊንክ ላይ በመሄድ ቀጠሮውን መያዝ እንደሚችል እዚህ ቪዲዮ ላይ በደንብ ገልጬላችሁ ነበረ። ነገር ግን ይህን አካሄድ ስነግራችሁ እንደዚህ ብያችሁ ነበር። ትክክለኛው አካሄድ ሁሌም ዲኤስ 160 ሞልተን ሰሚት ማድረግ፣ ከዛ አፖይንትመንት ዌብሳይት ላይ በመሄድ ቀጠሮአችንን መያዝ፣ የኢንተርቪው ቀጠሮን ቡክ ማድረግ፣ ይሄ ትክክለኛው አካሄድ ነው ብያችሁ ነበር። ነገር ግን ዲኤስ 160 ሞልተን እስክንጨርስ ባለው ጊዜ ውስጥ የኤምባሲ ቀጠሮ ኦልሬዲ ወረፋ እየሞላ ስሎት እየተያዘብን ስለሚሄድ የኛ የኢንተርቪው ቀን ወደኋላ ላግ እንዳያደርግ ዲኤሱን ጀምረ ነው ጀስት አይዲውን ብቻ አግኝተን ደን አፖይንትመንት ዌብሳይቱ ላይ ሄደን ቀጠሮአችንን ቡክ ማድረግ እንችላለን ብያችሁ ነበር። አሁን ግን ይሄ የፖሊሲ ለውጥ ቅርብ ጊዜ የተደረገው ማሻሻያ ዲኤስ ሰሚት ካልተደረገ በስተቀር በፍጹም አፖይንትመንት መያዝ የማይቻልበት አስገዳጅ ሁኔታ ሆኗል ማለት ነው። ከዚህ በፊት ዲኤሱ ሰሚት ቢደረግም እንኳን ኢንተርቪው ከመግባታችሁ ቢያንስ 48 ሰዓታት በፊት ዲኤሱ ተሞልቶ ሰሚት የተደረገ መሆን አለበት የሚለውንም እዛው ቪዲዮ ላይ ሼር አድርጌያችሁ ነበር። አሁን ግን እዚህ የተደረገው ማሻሻያ ላይ ምንድነው? አንደኛ ዲኤሱን 100% ተሞልቶ ሰሚት የተደረገ መሆን መቻል አለበት። አንድ አፕሊካንት ቀጠሮ ለመያዝ ሰሚት ካልተደረገ አይሆንም። ሁለተኛው ሰሚት መደረጉ ብቻ በቂ ሳይሆን ዲኤሱ ላይ የተሞላው መረጃ አንዳንድ መረጃዎች በተለይ አንድ ባንድ ልንገራችሁ። ስማችሁ ጊቭን ኔማችሁም ሊሆን ይችላል፣ የአያት ስማችሁም ሊሆን ይችላል፣ ዴት ኦፍ በርዝ ዲኤስ ላይ የሞላችሁት እና ቪዛ ግሩፓችሁ፣ ፓስፖርት ነምበራችሁ፣ ዲኤሱ ላይ የሞላችሁት መረጃ እና አሁን የቀጠሮ ዌብሳይት ላይ ደግሞ የምትሞሉት መረጃ ኢቭን ሚስማች የሚያደርግ ከሆነ ኢቭን ቀጠሮ መያዝ አትችሉም። በዚህ ልክ አሁን ዌብሳይቱ ሲስተሙ አፕዴት ሆኗል በዚህ ሰዓት። ስለዚህ ይሄኛው አሁን ቅርብ ጊዜ የተደረገ ማሻሻያ ነው። ስለዚህ ሪኮመንድ ማድረጋችሁ ምንድነው? ዲኤሳችሁ መጀመሪያ ሙሉ፣ ከዛ በኋላ ዲኤስ ሞልታችሁ ሰሚት ባደረጋችሁበት ትክክለኛ ኢንፎርሜሽን ማለት ትክክለኛው ፓስፖርት ነምበር፣ ዲኤስ ላይ የተጠቀማችሁትን ስምና የአያት ስም ምንም ስፔሊንግ ሚስ ሳታደርጉ ዲኤስ ላይ የሞላችሁትን እና ዴት ኦፍ በርዝ ዲኤስ ላይ የሞላችሁት እሱንም በትክክል የቀጠሮ ዌብሳይታችሁ ላይ ቪዛ ግሩፓችሁንም ጨምሮ በትክክል በመሙላት ነው ቀጠሮውን መያዝ የምትችሉት። ይህ ካልሆነ በስተቀር ዲኤሳችሁ በአግባቡ ተሞልቶ ሰሚት የተደረገ አይደለም ብሎ ሲስተሙ በራሱ ይመልስባችኋል። ቀጠሮ እንድትይዙ አያሳልፋችሁም ማለት ነው። እንደዚህ አይነት ኢረር የሚያጋጥማችሁ ካላችሁ ኢንኮንሲስተንት የሆነ ኢንፎርሜሽን አስገብታችሁ ሊሆን ስለሚችል ዲኤሱን ሞልታችሁ ሰሚት ያደረጋችሁትን እሱ ላይ ጥንቃቄ ማድረግ አለባችሁ። እሱ ላይ እንደሞላችሁት ነው ቀጠሮ መያዝ የምትችሉት ማለት ነው። ስለዚህ እነዚህ ለዛሬ ይዤላችሁ የመጣሁት አራቱ ወሳኝ ማሻሻያዎች ናቸው። አይ ሆፕ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ቀጣይ በሌላ ጠቃሚ ቪዲዮ እስከምንገናኝ መልካም ጊዜ